ደስ የሚለውና የሚያሳዝነው እሱ ነው እንጂ እግዚአብሔር ያልጻፈልህን ቀን አትሞትም። ዜድ ስላናደደቻት ወይም ደግሞ ዴዚ ስላናደደቻት አሌክስ ስላናደዳት አይደለም የሞተችው። በቃ እያንዳንዱ ሰው ምክንያት ሊኖረው ይችላል። ግን ደግሞ መሞቻችን ቀን እንደምንወለድበት ቀን ሁሉም ሰው ያውቀዋል። ገብቶሻል? በዛ ላይ ደግሞ በቃ ልጇ አፍቅራው እንደሆነ ወዳው እንደሆነ እያየች ምርጫው የሷ ነበረ። በቃ ከሷ ጋር መሆንም ከሷ ጋር አለመሆንም የሷ ምርጫ ነበረ። እሷ ፍቅሯን መርጣ ይሄዳለች ልጅቷ ማለት ነው። ስለዚህ የዴዚ ጥፋትም የለም ያንቺ ጥፋትም የማንም ጥፋት አይደለም። በቃ እግዚአብሔር በጻፈው ቀን ትሞቻለሽ። ደስተኛ ሆነሽ መሞት አለመሞት ደግሞ ምርጫው የሷ ነበረ። ገብቶሻል? የሞተ ሰው አሁን እንትን አንልም። አሁን ዴዚ እርጉዝ ናች ምናምን ነገር ለሱ አስቡ። እናትዬ ኦልሬዲ ሞታለች። በዛ ላይ ደግሞ እንትን ናት። እሺ ከነ ልጁ አሁን የሆነ ነገር ብትሆን ልጅቷ አታስቡም እንዴ? ነገ ጧት ብትሞት ደግሞ በእናንተ ምክንያት ብላችሁ ሀዘን ከመጻፍና ፎቶ ለጥፋችሁ የሀዘን እንትን ከማድረግ አስቡ። እርጉዝ ናት ልጅቷ። ቢያንስ ስለ ልጅቷ ስለ ህፃኗ አስቡ። እሺ ሁለት ነፍስ የተሸከመች ሴት ናት ያለችው እዚህ መሀል ላይ። ስለዚህ እንደ ሰው ማሰብ ከቻላችሁ የሞተውን እግዚአብሔር በጻፈለት ጊዜና ወቅት ነው የሚሞተው። ያቺ ልጅ ግን ድንገተኛ የሆነ ነገር ሊያጋጥማ ስለሚችል ስለ ህፃኗ ልጅ ብላችሁ ስለ ነፍሱ በህፃነቷ እርጉዝ የሆነችው ልጅቷ። ስለዚህ ስለሱ አስቡ። እሺ አጀንዳ ማድረግም አይጠበቅባችሁም። ሲጀመር ሁሉም ሰው እኮ የተጻፈለት ቀን አለ። የተጻፈለትና የተያዘለት ቀን አለ እኮ። ሰው ለሰው አይደለም እንትን በሰው አይደለም በእጅ ሰው አይደለም የሞተችው ይቺ ሴት። ወይም ደግሞ የሆነ ነገር አስጠጥተው አይደለም ያሞቷ የገደሏት። ስለዚህ ስለ ልጅቷ ስላለው ሰው ማሰብ ይሻላል። መጸጸት ካለባት እሷ ራሷ ትጸጸት። መጸጸት ከሌለባት ደግሞ እሷ ባለቤቷ አለች ዴዚ ያለች አይደል? ስለዚህ ስለሷ ስለ ህፃኗ አስቡ። የዜድ ጥፋት ደግሞ ተፋቅረዋልና ፍቅራቸውን ያጣጥሙ አንድ ላይ የሆኑ ማለት ነው እንጂ እናትየው ትሞት ወይም ደግሞ እንደዚህ ትሁን ያለችው ነገር የለም። ስለዚህ እንትን አትሆኑ እንዴ፣ ስለ ልጅቷ አስቡ። አሁን ደግሞ መሀል ውስጥ አስገብታችሁ እንትን እንዳታርጓት። እኔ በጣም የምታሳዝነኝ ልጅቷ ያለችው ልጅ ናት የምታሳዝነኝ ማርያምን እንዴ። የሰው ልጅ እኮ የተጻፈለት ቀን አለ። ሰው ለሰው እንትን በቃ አሟሟታችን ነው የሚለያየው እንጂ እኔ አሁን የተጻፈልኝ ቀን ነው። እግዚአብሔር እኮ ሊያወጣሽ ሲፈልግ እኮ ከስንት ገደል ገብተሽ ራሱ እኮ ትወጫለሽ እኮ። ምክንያቱም ቀንሽ ስላልሆነ ያቺ ሴት ደግሞ ቀኗ ነው ጊዜዋ ነው መሞቻዋ ሰዓት ስለደረሰ ነው። በቃ ተደስታ መሞት አለ መሞት እሱን በቃ እንግዲህ እግዚአብሔር የፈቀደው ነው ሁሉም ነገር የሚሆነው። እኔ ማርያምን በጣም የምታሳዝነኝ ልጅቷ እንትን ነው አሁን የቀረችው ልጅ ማለት ነው። እንደውም ከወልዳ የራሷን ልጅ እንትን እስከምታርቅ አንቺ ትደውይላታለሽ አይደለ? ሚዲያው ላይ አለመምጣት ራሱ ይሻላታል። ምክንያቱም እርጉዝ ናት። እርጉዝ ደግሞ ሴንሲቲቭ ነው። በትንሽ ትልቅ ነው የሚጎዳው። ገብቶሻል? በቃ ወልዳ ልጇን ካቀፈች በኋላ ትምጣ ከፈለገች። እንደ ህዝባችን እንኳን ላረገዘ ለሁለት ነፍስ ለተሸከመ ላላረገዘም እንትን ነው ህዝቡ። ስለዚህ ወልዳ ምናምን ነገር ትምጣ ከፈለገች። በትልቁ አለች አይደል? የባለቤቷም ተሳዝን እዛ እንትን ከም አጀንዳ ወሬ ትጎሪ ሰልክና ጌም ኮቶ ወይ ካለ ነገር እንትን ግበርዩ ተረዳኒ ባዕልክ ኮንትሮል ትገብርዮ ገዛኺ ሰብ ስለሱ ዛረበክ ከሎ ከም ኮሜንት ወላይ ከም ብብሉ ምክንያቱ ሓንቲ ዓይነት ኮሜንት እዮም እንትን ከዛረቡ ክደልዮም እንትን ክብሉ ስለዚ ንስክን እንታይ ክትገብሩ ጃምፕ ትገብሩ በቃ ናካቶም ኮሜንት ገዲፍክ ወይ ናብ ዕላል ክትኣትዊ ወይ ናብ ካልእ እንትን ክትኣትዊ እምበር ከዛረቡ እነሱ ኮሜንት ላይ ናቸው። አንቺ ግን በቃልሽ ነው የምትናገሪ፣ በቪዲዮሽ ነው የምትናገሪ። በአንድ ሰው ነው የሰው ህይወት የሚበላሽ። ስለዚህ ኮሜንት ጃምፕ አድርጊ። አይተንብብ እዮም ድላም ይበሉ ከም ድሌቶም ይኹን አይተንብብ ለምሳሌ ናትክ ጥፋት ምንም ያነ ተራየነት እንዴ ማንም የለም። አለመግባባት ይኖራል። እናትና ልጅ አለመግባባት አለ። አደኝ ደደደኝ መጨረሻቸው የጂጂና የሳብሪን አይታቸዋል። ተጣልተው ነበረ፣ ተባልተው ነበረ፣ ብዙ ነገር ተባብለው ነበረ። መጨረሻ ላይ አንዱ ግን የዴዚን እናት እግዚአብሔር አልፈቀደው። እግዚአብሔር አልፈቀደውም፣ አረፈች። ይሄ ነው የሆነው። ይሄ ነው የሆነው። አልተግባቡ፣ አልተቀበለችው። አሌክስን አልተቀበለችውም አለቀ። ያ ማለት እሷም ጥሩ መጥፎ ሴት ናት ማለት አይቻልም። አሌክስም መጥፎ ሰው ነው ማለት አይቻልም። በቃ አለመቀበል አለ በቤተሰብ ውስጥ ብዙ እና ወጣችሁ ስትደረፉ ካሁን በኋላ ነው ገና የሚያምሽ። ካሁን በኋላ ነው መሀይሞች ወጥተው እንኳን ትዳርን አይደለም ምንም ነገር ማያውቁ ደናቁርት ወጥተው ሲፖሰቱ ጀግና ሲባሉ አይ እናታቸውን ዞር ብለው የማያዩ ሰዎች ሶሻል ሚዲያ ላይ ወጥተው ያዙ ይልቀቁኝ ሲሉ አይ አረብ ሀገር ለቤት ሰራተኝነት ተልከው ኖ ያልፈልግም መስራት ቁጭ ብዬ ልሸቅልና ላጭበርብር የሚሉ ሰዎች ወጥተው በቁስሏ ላይ ድረሱልኝ ነገሩኝ አላለች ዴዚ። በቁስሏ ላይ እንደገና ሌላ ነገር ሊጨምሩ ሲሄዱ በጣም ነጃት የመጨረሻ ክፉ መሆንሽን ዛሬ አይቻልም። እኔ የዋት መስል ነበር በመሃል እግዚአብሔር ምስክሬ፣ ነጃት የዋት መስል ነበር በመሃል ነው ከስቃይሽ አንጻር ከደረሰብሽ በደል አንጻር ከምን አንጻር ነጃት ነው ነገሮችን ታያለሽ። በሐዘን ላይ አንቺ ለሷ እናት ተቆርቁረሽ ለእናትሽ መጮንሽላት፣ ለእናትሽ መች ደረሽላት፣ ለእናትሽ ምን አረግሽላት? ጭራሽ በሰው ሞት ላይ በነፍሰ ጡር ላይ እንደዚህ ይደረጋል። በስመ አብ። የኛ ሰው ግን እግዚአብሔር ምስክሬ አረመኔ መሀይም የበዛው የማንም ምንም እውቀት የሌለው ሰው ወጥቶ በሰው ሐዘን ላይ ሲረማመድ እስከ መጨረሻ ማንም ቁስል አይሆንም።
ሀዘን በማንም ቤት የሚገባ ነው። መጣላት የዴዚና የእናቷ ብቻ ነው እንዴ? በብዙ ሰው ቤት እኮ አለ ጸብ። ብዙ ወተን ስላላወራን ነው፣ ወተን ስላልተነጋገርን ነው። የማንነጋገራቸው የፋሚሊ ሰዎች አሉ። ሁላችንም ቤት ያለ ነው የማትነጋገሯቸው አሉ። ያ ማለት ክፏቸውን ትመኛላችሁ ማለት አይደለም። ለሞት አሳልፋችሁ ትሰጣላችሁ ማለት አይደለም። ዴዚን ለመጉዳት ነፍሰ ጡሯን ለመጉዳት የሄዳችሁበት መንገድ እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። ልጁ ከተባለው በላይ አሌክስ ከተባለው በላይ ዴዚን ይወዳታል፣ አይቻለሁ፣ ያፈቅራታል። ላይፍ ጀምረዋሉ። ይኸው እግዚአብሔር ከፈቀደ ልጃቸውን ያያሉ። ብዙ ነገር አይተናል። ወደፊትም ደግሞ የሆነ ሳይግባቡ ሊለያዩ ይችላሉ። ኖባዲ ነው። እኔ ልለያይ ይችላለሁ። ማንም ሊለያይ አንድ ላይ ሊሆን ይችላል። እውነታው ይሄ ነው። እውነታው ይሄ ነው። አረመኔ ጨካኞች ግን ሰው ሀዘንህን እንኳን በግልጽ እንድትገልጽ አይፈልግልህ። ሀዘንህን እንኳን ማጣጣም አትችልም። ማዘን እንኳን አትችልም። ምን አይነት ትውልድ እንደተፈጠረ እግዚአብሔር ምስክር ይበጣል። ነጃት እግዚአብሔር ልቦና ይስጥሽ። ይሄ እንዲነሽ አይደለም። ኦልሬዲ ወድቀሻል። እውነቴ ኦልሬዲ ከክፋትሽ አንጻር ስቃይሽን እየበላሽ ይሄ አስተሳሰብሽ ነው አንቺ ምን ያደረገሽ ለዚህ ደረጃ ህይወትሽ ምስቅልቅል የሚለው ጨካኝ ሴት ስለሆንሽ ነው። በእድሜ እኩያሽ ነሽ። ዴዚ እኩያሽ ምናልባት አንስሻለች፣ ግን ቢያንስ እሷ በስነ ስርዓት ከነ ንጽህናዋ ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁ። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታደርጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለበት። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር? ማን ነው ዘረኝነት የሌለበት? አስመሳይ ሊባውላ። ስለዚህ አሁንም እናገራለሁ ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ።